የሰው ልጅ ሰው የሚባለው በአካሉ አይደለም፣ በስጋው አይደለም፣ በነፍሱ በሩሑ ነው፣ በቀልቡ ነው። ቀልቡ ንቁ የሆነ ንጹህ የሆነ ከአላህ ጋር ያለው ግንኙነት ያማረለት ሰው ሰው ይባላል፣ የተከበረ ሰው። በተቃራኒው ደግሞ ውጩን አሳምሮ አካላቱን አደልቦ ልቡ ውስጥ ግን የአላህ ውዴታ፣ የአላህ ፍራቻ፣ የአኼራ ጉዳይ ከሌለ እሱና እንስሳት እኩል ናቸው። ኡላኢከ ከልአንዓሚ በልሁም አضል፣ ኧረ እንደው ከእንስሳትም የባሱ የከፉ ናቸው ብሏል አላህ ተባረከ ወተዓላ። እነዚያ የካዱ ይበላሉ፣ ይጠጣሉ፣ ይጣቀማሉ በዱንያ ጀሀነም የእነሱ መግቢያ ናት ብሏል አላህ ተባረከ ወተዓላ። አካሉን ማደለብ ላይ ተጠምዶ ሩሑን የሚረሳ ዱንያውን ማሳመር ላይ ተጠምዶ አኼራውን የሚያፈርስ እንዲህ አይነት ሰው ሰው አይባልም በሐቂቃው። ውጩ ቅርጹ አካሉ ሰው ቢመስል ወደ ልባችን መለስ ብለን አካላችንን ምግብ እንደምንመግበው ሁሉ ልባችንን ኢማን ልንመግበው፣ አላህ የሚወደውን ልንወድ፣ አላህ የሚጠላውን ልንጠላ፣ የአላህን ውዴታ ከማንም በላይ ልናደርግ ልናስቀድም፣ አላህ የሚወደውን እየሰራን ወደ እሱ ለመቃረብ ልንጥር ይገባናል። ምን ወደውን እየበላን ምን መርጠውን እየለበሰን ብቻ ዱንያ ላይ ኖረን አኼራን ልንረሳ አይገባም፣ ልናፈርስ አይገባም። ዱንያን ለማሳመር የምንጥረውን ብዙ እጥፍ አኼራችንን ለማሳመር ልንጥር ይገባናል። ዱንያን ለማስተካከል የምንከፍለውን ዋጋ ብዙ እጥፉን ከፍለን አኼራችንን ልናስተካከል ይገባናል። ዱንያ ላይ እንግዶች ነን፣ መንገደኞች ነን። አንድ ቀን ከዱንያ መውጣታችን አይቀርም። በምን መልኩ ነው የምንወጣው? ሊያሳስበን ይገባል፣ ሊያስጨንቀን ይገባል። ዱንያ ላይ ጥሩ በልቶ ጥሩ ጠጥቶ ጥሩ ለብሶ ከመደሰት የበለጠ የሚያስደስት ነገር ዚክር ነው፣ ስጁድ ነው፣ ቁርአን ነው፣ ኸይር ላይ እጅን መዘርጋት ነው፣ ለአላህ ብሎ መዋደድ ነው፣ መስጂድ ማዘውተር ነው፣ አይንን ከሐራም ሰበር ማድረግ፣ አላህ ያዘዘውን መፈጸም፣ የከለከለውን መከልከል። ዱንያዊ የተለያዩ አስደሳች ነገሮችን ከማድረግ የተሻለ ደስታን ይሰጣል። በተቃራኒው ይሄን ደስታ ያላጣጣመ ሰው የሚሰግደው ሶላት፣ የሚያደርገው ስጁድ፣ የሚቀራው ቁርአን፣ የሚያደርገው ሐጅና ዑምራ፣ የሚሰጠው ሰደቃ ከዱንያዊ ቁሳቁስ የበለጠ ካላረካው ካላኮራው አንድ ሰው ልቡን ሊፈትሽ ይገባዋል። ኸይር ስራ ላይ ማንጸናው ማንቀጥለው፣ ኸይር ላይ ማንሽቀዳደመው፣ ለኸይር ማንጓጓው የምንሰራውን መልካም ስራ ጥፍጥናውን ስላላገኘ ነው፣ ስላልቀመስ ነው።